የመዝናኛ ፕሮግራማችሁ ሁሉ አዲስ እንደቀጠለ ነው። ለዕለቱ ከያዝናቸው አዳዲስ ነገሮች መካከል ወደ መጀመሪያው እንሻገር። በቀጥታ የስልክ መስመራችን ላይ ቀደም ሲልም እንዳስተዋወቅ ነው እንግዲህ ከእንግዳችን ጋር ተገናኝተናል። ቀደም ሲል እንዳልነው እንግዲህ አንጋፋው አርቲስት ፍቃዱ ተክለማርያም ነፍሱን ይማርና በህይወት እያለ እንድትታከም የረዳት ወጣት ናት። ሜላት አሰፋ ትባላለች። ሕክምናዋን አጠናቃ አሁን በጥሩ ጤንነት ላይ እንደምትገኝ ሁሉ አዲስ ሰምቷል። ለሕክምና ከምትገኝበት ቱርክ ከሁሉ አዲስ ጋር ቆይታ ልታደርግ እንግዲህ በቀጥታ ስልክ መስመራችን ላይ ተገኝታለች። ሜላት እንግዲህ በአንድ ወቅት ከአራት ዓመት በፊት አካባቢ የጤና እክል ገጥሟት መኖር እፈልጋለሁ የሚል አንድ ንግግር ተናግራ በርካቶች ተቀባብለውት ነበር። መኖር እፈልጋለሁ የምትለዋን ነገር በልዩ ሁኔታ ሰዎች ደጋግመው ይጠቅሱ ነበረ። አሁን እንግዲህ ያው መልካም ነገር እየሰማን እንገኛለን። ጤና ይስጥልን ሜላት፣ እንዴት ነሽ? ጤና ይስጥልን፣ እንዴት ቆያችሁ? አለን ይመስገን። እንዴት ነው ጤናሽ? እግዚአብሔር ይመስገን ደህና ነኝ በጣም። አሁን ቱርክ ነው የምትገኘው? ሕክምናሽን እየተከታተልሽ ነው? በአቺባዳም ሆስፒታል ክትትሌን እያደረግኩ እዚህ ቱርክ ሀገር እገኛለሁ። በጣም ጥሩ። እንግዲህ ጤናሽን ደህንነትሽን ከሰማን ደግሞ በቀጥታ ስልክ መስመራችን ላይ ሌላም እንግዳ ስላለ እሱን እናስተዋውቅና ወደ ውይይታችን እንቀጥላለን። በቀጥታ ስልክ መስመር ላይ እንግዳችንን እንተዋወቅ ሲዩሜ። እሺ፣ በቀጥታ የስልክ መስመራችን ላይ አሁን ሜላት ሕክምናዋን እንድታገኝ ምናልባት የአንበሳውን ድርሻ ከተወጡት መካከል አንደኛው የሆነው አወቀ ተስፉ ከዛው ከቱርክ በቀጥታ የስልክ መስመራችን ላይ ይገኛል። ሰላም አወቀ። ሰላም ስዩም፣ እንዴት ናችሁ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ይመስገን። ትልቅ ነገር አሳክታችኋል። በጣም ደስ ይላል። ያው እንግዲህ እግዚአብሔር ይመስገን ሜላት የጋሽ ፍቃዱ የተወዳጁ አርቲስት ፍቃዱ ተክለማርያምን ለማስታወስም ያህል ነው ያችንም ያያችሁትን ፖስቱን ያደረግነው የለቀቅነው። መታወስም ስላለበት ጋሽ ፍቃዱ ያደረገው ነገር ትልቅ አርአያ ስለሆነ እናንተም ሪች አውት ስላደረጋችሁን ከልብ እናመሰግናለን። ወደ ሜላት እንለፍና እስኪ ወደ 4-5 ዓመት አካባቢ ወደ ሆነው ነገር እንመለስ። ያኔ መኖር እፈልጋለሁ ባልሽበት አጋጣሚ ላይ ያው ጋሽ ፍቃዱ ተክለማርያም ነፍሱን ይማርና ያው እሷ ትታከም እኔ በህይወት ብኖርም ባልኖርም እሷ መታከም አለባት ብሎ ላንቺ ድጋፍ እንዲደረግ ለሱ ከተዋጣው ገንዘብ ላይ ድጋፍ ማድረጉ ይታወሳል። አንቺና እሱ ተቃቅፋችሁ የተነሳችሁት አንድ ፎቶ አንቺ እንባሽን ያዘራሽ በጣም ብዙ ሰዎች ተቀባብለውት ልብ የሚነካ ነበረ። እስኪ ስለዛ ጊዜ አስታውሽን። ያኔ የነበረው ጭንቀት፣ ያኔ የነበረሽም ተስፋም ስጋትም ወደዛ ጊዜ ትንሽ መልሽንና ትንሽ አውሪን። እንግዲህ ያው በድጋሚ አመሰግናለሁ ይሄን ድል ስለሰጣችሁ። ወደ ኋላ መለስ ብዬ እንግዲህ ነገሮችን ሳስታውሳቸው ከዛሬ አስታውሳለሁ አይ ቲንክ 6-7 ዓመት ይመስለኛል። ለዲያሊሲስ ነው 9 ዓመት የቆየሁት። ነፍሱን ይማረውና ከአባቴ ከአርቲስት ጋሽ ፍቃዱ ተክለማርያም ጋር እንግዲህ የተገናኘንበት ዋናው ፖይንት በዚህ ህመም ምክንያት ነበረ። እንግዲህ ኩላሊቶቼ ፌል ስላደረጉ እሱም እንግዲህ በዛ ህመም ተጠቅቶ በነበረበት ሰዓት ነበረ የግንኙነት የተደረገልኝና እንግዲህ ከራሱ ላይ አሳልፎ ነበረ ለኔ ገንዘብ ይሰጠኝ። እሷ ትታከምልኝ፣ እሷ ዳንልኝ በሚል አላማ ሰንቆ ነበር የመጣውና በጣም በሚገርም ሁኔታ ባልጠበቅኩት ሁኔታ ይሄን ንግግር ሲያደርግ እንዴት ሰው ከራሱ ላይ ቀንሶ ለሰው ይሰጣል ብዬ ነበር ለራሴ በጣም ያሰብኩኝ ነበርና ነፍሱን ይማረው አሁንም ይሄንን እድል ቢያይልኝ ለኔ በጣም ደስ ይለኝ ነበር። አልሆነም። ነገር ግን በቃ ሁሌም የሱ ስም ከፍ እንዲልልኝ ሁሌም ምኞቴ ነው እና በሰዓቱ የሚገርም የሚያስደናግጥ ጊዜ ነበርና አሁንም ለሱም ለቤተሰቦቹ በጣም ትልቅ ክብር ትልቅ ምስጋና ማቅረብ እንፈልጋለሁ በዚህ አጋጣሚ። እንግዲህ ትንሽ አመታት ተቆጥረዋል። ያ ጊዜ ስላንቺም ስለሱም የተወራው ማለት ነውና ሂደቱ እንዴት ነበር? እስካሁን ምን አይነት ነገሮች ናቸው የተከናወኑት? የሕክምናው ሂደት ይሄን ያህል ጊዜ ፈጅቶ ነው ወይስ ሌሎች ነገሮች ናቸው? እስኪ ስለሱ አስረጂኝ። እንግዲህ ያው እድሜ እንደምታውቁት የዛ ሰዓት ትንሽ ነበር። በዛ ላይ ደግሞ ከቤተሰብ የሚሰጠኝም አካል አላገኘውም ነበር። እንዲሁ ደግሞ ስኳር ግፊት ስለነበረብኝ
እንግዲህ ከሌላ ሰው መቀበል የማልችልበት ሰዓት ውስጥ ነበርኩኝና እንግዲህ የነበረኝ አማራጭ በዲያሊሲስ ቆይቼ ኩላሊት ከቤተሰብ ሳገኝ እንግዲህ ንቅለ ተከላ ማካሄድ ነበረ የመጀመሪያው ዓላማ። እንዳጋጣሚ ሆኖ ታናሽ ቴስት መረመር የሷ ደም ታይፕ እንግዲህ ከኔ ጋር መመሳሰል ችሎ እንግዲህ እሷ እድሜዋ ለመስጠት ስላልደረሰች የሷ እድሜ እስኪደርስ ድረስ በዲያሊሲስ ቆይቼ እንግዲህ እግዚአብሔርን እየለመንኩት እንዲያኖረኝ በመሀል በልጅ ባርኮኝ ቀጥዬ ደግሞ እንግዲህ ንቅለ ተከላ አሁን ላይ የተሳካ ሆኖልኛል እግዚአብሔር ይመስገንና በዛ አጋጣሚ ነበር መቆየት የቻልኩት። ምናልባት ወደ አወቀ እንመለስና አወቀ ካንተ ጋር ሜላት እንዴት ተገናኘች? በምን አጋጣሚ የሷን ጉዳይ ብለህ በዚህ ርቀት ለማስኬድ ቻልክ? እሱን እስቲ ያጫውተን። ኦኬ አመሰግናለሁ። እኔም በድጋሜ እንግዳርጋችሁ ስለጋበዛችሁንም ከሜላት ጋር እንግዲህ መጀመሪያ ላይ ራሴንም ሳላስተዋውቅ ጀመርኩኝ። እኔ የሆስፒታሉ የምስራቅ አፍሪካ ኃላፊ ሆኜ ነው የምሰራው። አጅባደም የሚባል ሄልዝ ኬር ግሩፕ ነው። 29 ብራንቾች ያሉት ነው። ኢንተርናሽናል ሆስፒታል ነው እና የምስራቅ አፍሪካ ቢዝነስ ዴቨሎፕመንት ኃላፊ ሆኜ ነው የምሰራው። ከሜላት ጋር እንዴት ነው የተገናኘ ነው? እኛው ሆስፒታል ከዚህ በፊት ሕክምና አድርጎ ሄደ ሰው ነበርና ከዛ ነው ስልኬን አግኝታ ደወለችልኝ። እኔ ደግሞ እንዳጋጣሚ ስትደውልልኝ ከኦልሞስት ከ7-8 ዓመት በፊትም ሚዲያ ላይ ስለማውቃት ንቅለ ተከላው የተደረገ ነበር የመሰለኝና መጀመሪያ የደወለችልኝ ጊዜ እስካሁን አላደረግሽም እንዴ ነው ያልኳትኝ። አዎ አላደረኩም አለችኝ። ከዛም አንዳንድ ነገሮችን አስረዳችኝ። ከዛ በኋላ በቃ ይሄማ እኔም እንደ ድል ነው በነገራችን ላይ ለኔ እንደ ብለሲንግ ነው የተወዳጁ አርቲስት ጋሽ ፈቃዱም ያደረጉትን ነገር ስለማቅ እኔ እዚህ ላይ ትንሽ የምትሆን ኮንትሪቢዩሽን መኖሩ ለኔ ትልቅ እድል ነውና እንደ ኦፖርቹኒቲ ነበር ያየሁት። ትደውልልኝ ምንም ችግር የለውም አልኳትኝ። መደረግ ያለባቸው መዘጋጀት ያለባቸው ዶክመንቶችን ሁሉንም ሬዲ እንድታደርግ እንትን አልኳት፣ ጋይድ አደረኳት። ከዛም የቪዛዋን ኤቭሪቲንግ ጨርሳ እኛ ሆስፒታል ለሕክምና መጣች። ሕክምናውም በጣም በተሳካ ሁኔታ ተጠናቀቀ። አሁን በጥሩ ሁኔታ ላይ ትገኛለች። ያው የተወሰነ ክትትሏም ስላላለቀ ነበር ወደ ሚዲያም እንትን ያላለው። ክትትሏን ጨርሳ ኤቭሪቲንግ አሁን በጥሩ ጤንነት ላይ ትገኛለች እና ከሜላት ጋር በዚህ አጋጣሚ ነበር ሕክምናው ከተደረገላት ምን ያክል ጊዜ ሆነ? ቼክአፑስ ምን ያክል ጊዜ ተደረገላትና በአጠቃላይ ካየኸው ብዙ ልምዶች ይኖራሉ ብዬ ገምታለሁ። ከዚህ ከሕክምናው ጋር በተገናኘ በምን ደረጃ ላይ ነው ማለት እንችላለን? ያው ሕክምናው የተደረገላት አክቹዋሊ ሜላት ኦልሞስት ካልተሳሳኩ 8 ወር ምናምን ያልፋል። ነገር ግን ቅድም እሷም 8 ወር 1 አመት አካባቢ ይሆናል። እሷም እንዳለች ቅድም አንዳንድ ስኳርም ስላሉ እነሱም እንትን መደረግ ስላለባቸው ማኔጅ መደረግ ስላለባቸው ክትትሏም ይቀጥል ነበር። አክቹዋሊ ከንቅለ ተከላው በኋላ 4-3 በየወሩ እየመጣች ሆስፒታል ዶክተሩ ጋር ክትትል ታደርጋለች። ከዛ በኋላ ደግሞ በየ6 ወሩም በየ8 ወሩም እየመጣች ክትትል እንድታደርግ ሰጀስት ያደርጋሉ ዶክተሩና አሁንም ሜላት የመጣችበት ዋናው ምክንያት ያ ነው፣ ፎሎ አፕ ለማድረግ ነው። የጤናዋ ሁኔታም በጥሩ ሁኔታ ነው ያለው። አሁን በጣም በጥሩ ሁኔታ ነው ያለው። ሜላት እንግዲህ ብዙ አመታት ቁጥሩ ቀላል አይደለም። አንቺም በዚህ ሂደት በጣም ብዙ ነገር አልፈሻል። መሀል ላይም እንደነገርሽን እንግዲህ የልጅ እናት መሆን ችለሻል። በጣም ብዙ ውጣ ውረዶችን ብታይም ደግሞ በህይወት ደግሞ ሌላውንም መልካም ጎን አሳይታሻለችና ከገንዘብ ጋር በተገናኘ እንግዲህ ያኔ የተሰበሰበው ገንዘብ አለ። ያው የገንዘቡን ዋጋ እንደምናውቀው ነው። እንዴት ነው በቃሽ ወይ? ከራስሽ አስጨመረሽ ወይ? የገንዘቡንና የሕክምናውን ነገር ትንሽ ብትነግሪኝ። እንግዲህ ያው ይሄ ሁሉም ሀገር ያወቀው ታሪክ ነው። ያው የኔ ታሪክ ምንም የሚደበቅ ነገር የለም። ከቤተሰቤ ከእናቴ ንብረቶቿን ሸጣ ከዛ ጋሽ ፍቄ ለገሰኝ ገንዘብ አልቆ ከዛ ደግሞ ውድ ኢትዮጵያውያንና ኤርትራውያን አግዘውን ዛሬ ለመድረስ ምክንያት ዋነኛው እነሱ ናቸው ብዬ ነው የማስበውና በነገራችን ላይ ከመጀመሪያ ከዲያሊሲስ እስከ ትራንስፕላንቱ ድረስ በጣም ብዙ የታገሉልኝ ውድ ኢትዮጵያውያንና ኤርትራውያን አሉ። በዚህ አጋጣሚ ማመስገን እፈልጋለሁ። መድኃኒትን በተቸገርኩ ሰዓት ማንም ሰው አይቶኝ አያልፍም ነበርና ገንዘቡ እንግዲህ ብቻዬንም አይደለም የታገልኩት ከኢትዮጵያ ሕዝብ ጋር የታገልኩትና ሁሉም እጃቸውን ዘርግተው አግዘውኛል። በዚህ አጋጣሚ ሁላችንም ማመስገን እፈልጋለሁ። አሁን በሙሉ ጤንነት ላይ ነው የምትገኘው? አዎ በጣም ደህና ነኝ እግዚአብሔር ይመስገን። ያው አሁን ላይ እንግዲህ ቅድም አወቀ ገልጾታል። ከሐኪሜ ጋር
በወርም በሁለት ወርም እንደዚህ እየተገናኘን ቼክአፕን እያደረኩ እገኛለሁ። ነገር ግን ትንሽ ዲያሊሲሱ ላይ ብዙ ጊዜ በመቆየቴ ምክንያት ልቤ ላይም ችግር ፈጥሮብኝ እሱንም እንግዲህ ያው ስኳርም ግፊትም ስላለብኝ የኩላሊቱም ሁኔታ መታወቅ ስላለበት ቼክአፕ ላይ ነኝ ያለሁት አሁን ላይ። በጣም በጥሩ ሁኔታ ላይ ይገኛሉ እግዚአብሔር ይመስገን። እንግዲህ እንዳልሽን ይመስለኛል ታናሽ እህትሽ ናት እንግዲህ ከንቅለ ተከላ ጋር በተገናኘ ኩላሊቱን የለገሰችሽ? አዎ በደንብ እና ያው ግንዛቤን መስጫም እንዲሆን በዚህ ጎን ለጎን ያው በተደጋጋሚ ይባላል፣ ግን ቢሆንም አንቺም ግለጭን። እሷስ እንዴት ናት አሁን? ጤናዋ ደህና ነች እግዚአብሔር ይመስገን። ያው ብዙ ጊዜ የምናደላው ወደ ታማሚው ነው እንጂ ወደ አስታማሚ ወይንም ደግሞ ወደ ሰጪዎቹ አናደላም። በነገራችን ላይ እኔ በተጨነቅኩ እኔ በታመምኩ ቁጥር አብራኝ የምትታመመው የምትሰቃየዋ ታናሽ እህቴ እሷ ነችና ታውቃለች የዲያሊሲስን ስሜት ምን ያህል አስቸጋሪ ምን ያህል ከባድ እንደነበር ታውቃለችና ሁሌ ትለኛለች እንደው ከዚህ ፈተና አውጥቼሽ እድሜ ደርሱ ትል ነበርና እንግዲህ ይኸው እሷም ለአቅመ መስጠት ደርሳ አሁን ላይ እንግዲህ እሷም በጥሩ ጤንነት ላይ ትገኛለች እግዚአብሔር ይመስገን። እድሜዋ ስንት ነው ሜላት? አሁን ወደ 23 እየገባች ነው። ደስ ይላል። ደግሞ እንግዲህ በኩላሊት ዲያሊሲስ እያደረግሽ በነበርበት ሰዓት ላይ ነው የልጅ እናት የሚሆንሽውና እስቲ ባለቤትሽ በዚህ ህመም ላይ እንዳለሽ ማውቀው እንዴት እንደቀጠላችሁ ምንም ወደኋላ እንዳላስቀረ ያለውን ነገር ምን ይመስል እንደነበር ስለ ቤታችሁ ትንሽ ብትነግሪን ደስ ይለናል። መልካም እንግዲህ ያው ለሁሉ መማሪያ ነው። ከዚህ በፊትም ተናግሬያለሁ። ባለቤቴ እንግዲህ በጤና እክል ላይ በገጠመኝ ነገር ላይ አንድም ቀን የሆነም ነገር ብሎኝ የማያውቅምና በዚህ አጋጣሚ እሱንም ማመስገን እፈልጋለሁ። እንደውም የሚያበረታኝ የሚያጠነክረኝ አይዞሽ ትችያለሽ ታልፊያለሽ የሚለኝ እሱም ነበርና እንግዲህ ስንገናኝም እኔ እፈራ ነበር። እኔ ፈሪ ነበርኩ በሰዓቱ ነው። እሱ ነበር ነገሮች እንድደፍር በሁለት እግሬ መቆም እንደምችል ያሳየኝ እሱ ነውና በዚህ አጋጣሚ በጣም አመሰግነዋለሁ። በቃ ልጅ ማለት ራሴን እንዳገኝ በሁለት እግሬ ቆሜ ነገሮችን ሰክሰስ ማድረግ እንድችል ያደረገኝ ትልቁን ድርሻ የወሰደው ከእናቴ ቀጥሎ ባለቤቴ ነውና በጣም አመሰግናለሁ ማለት እንፈልጋለሁ። አንድ ግን ምናልባት አንድ ጥያቄ ብናነሳልሽ ደስ የሚለኝ ሰዎች እንደዚህ ያሉ በጣም ከባድ ህይወትን ፈተና ላይ የሚጥል የጤና እክል በሚገጥማቸው ጊዜ አንድ የሚያሳስባቸው ነገር እንደውም ልጆቻቸው ያላደጉ ልጆቻቸው ናቸው። አንቺ ደግሞ እንደውም አዲስ ልጅ ይዘሽ መጣሽ ከዛ ሁኔታ ውስጥ ሳትወጪ ምንም ተስፋ አድርገሽ ነበረ? እንግዲህ ትልቁ ተስፋ እግዚአብሔር ነበር። ምክንያቱም እግዚአብሔርን ይዤ ነው እስከዛሬም ድረስ የቆየሁት። አሁንም የምቆየው እሱን ይዤ ነው። እግዚአብሔርን ነበረ ሳወራው እንደ ሚስጥርም እንደ ጓደኛም ሳማክረው የነበረው እግዚአብሔር ነውና እግዚአብሔር አላሳፈረኝም። ሁሉም ሰው ታመመ ማለት ይሞታል ማለት አይደለም። በዚህ አጋጣሚ ይሄን ነገር ሁሉም ሰው እንዲገነዘብልኝ እፈልጋለሁ። ታመምን አልጋ ላይ መውደቅ አለብን መቆም አንችልም ማለት አይደለም። ሁሉም ሰው ማድረግ የሚችለው ነገር ያደርጋል ከጤናው ጋር እየታገለ። አዎ ታማሚ ነኝ ልጅ መውለድ አልችልም ብዬ ግን አንድም ቀን አስቤ አላውቅም። እግዚአብሔርም ደግሞ አላሳፈረኝም። እግዚአብሔር ይመስገን። አሁን ደግሞ የምናገረው ይሄንን ነው። ወደ አወቀ እንምጣ። አወቀ እንግዲህ ሜላትን ካገኘሃት በኋላ ሕክምናው ተከናወነ። ያው መጨረሻ ላይ በስኬት ተጠናቀቀ። አሁን በሂደት ላይ ነው ያለው የቼክአፕ ስራዎች ቀደም ሲል እንደገለጻችሁልን። ስታገኛት ግን ስሜቷ እንዴት ነበረ? አንተ እንዴት ገመገምካት? ሜላት እንግዲህ በጣም ጠንካራ ልጅ ነች። ድኖ ከዲያሊሲስ ለመውጣት ያላት ፍላጎት በጣም ከፍተኛ ነበረች። እንግዲህ ይህንን እናንተም ኢማጂን ለ7 አመት ለ8 አመት ዲያሊሲስ ላይ ሆኖ በዛ ልጅ ወልዶ ከዛ ለዚህ መብቃት ትልቅ ጥንካሬን የሚጠይቅ ነውና በጣም ጠንካራ ልጅ ነች እና መጀመሪያ ሳገኛት በቃ ከዲያሊሲስ እንትን ማድረግ እንደምትፈልግ በቃ ዲያሊሲስ በጣም እንደጎዳት ከዲያሊሲስ ተላቃ በታክማ ድና እንደሌሎቹ ማንኛውንም እንቅስቃሴውን ማድረግ እንደምትፈልግ ነገረችኝና ለመዳን ታክማ ጥሩ ውጤት እንዲኖር ትልቅ ፍላጎት ነበራት። ያው ከእግዚአብሔር ከፈጣሪ ጋራም ያ ተሳክቶ ያው በጥሩ ሁኔታ ላይ ትገኛለች። አሁን በኢኮኖሚ ረገድ ለምሳሌ ያለው ነው የምታውቀው ነው እንግዲህ በቁም ኦልሞስት በቃ ባዶ የሚያስቀር ህመም አይነት ነው እንደምታውቀውና በኢኮኖሚ ደረጃ ማለት ነው። ከዛ አንፃር በመተጋገዝ ረገድ ለሆስፒታሉ ማህበረሰብ ያንን በማስረዳት ረገድ ላይ የነበረ ሚና ምን ይመስል ነበረ? ወይስ ቀጥታ እንደው ህክምና ለማድረግ
መጣ ያንን ማሰናዳት ብቻ ነው? ያው አክቹአሊ እንዳልከው በተለይ ኪድኒ ትራንስፕላንት ወይም የኩላሊት ንቅለ ተከላ በጣም ረጅም ሂደት የሚጠይቅ ነው። መዘጋጀት ያለባቸው ዶክመንቶች አሉ። ዝም ብሎ በቃ እንደሌላ ሰርጀሪ ወይም እንደሌላ አይነት ህክምና ብድግ ብለህ ሄደህ ሆስፒታል ቀጠሮ ይዘህ ከዛን የምትሆነው አይደለም። መተው እዚህም ኢንተርቪው ይገባሉ። ሰጪና ተቀባይ ትክክለኛ ዘመድ መሆናቸውን አለመሆናቸውን ለመለየት የራሱ የቱርክ መንግስት በጤና ሚኒስቴር የተቋቋመ ኢቲካል ኮሚቴ የሚባል አለ። እዛ ገብተው ያንን ሲያልፉ ብቻ ነው ሰርጀሪ የሚደረገው በዝምድና ማለት ሪሌሽንሺፓቸው ከተረጋገጠ በኋላ ማለት ነው። ለዛ ኢቲካል ኮሚቴ የሚያስፈልጉ በጣም ብዙ ዶክመንቶች አሉ። እነኝን ማዘጋጀቱም ትልቅ እንትን ነበረ። ግን ወደ ጥያቄ ስመለስ ኢኮኖሚካሊ እንዳልከው ትልቅ በጀት የሚጠይቅ ነው። ግን ኦልሞስት እኔ እዚህ ሆስፒታል ላይ 4 አመት ሊሆነኝ ነው እና የሜላትን ብቻ ሳይሆን አጠቃላይ ከኢትዮጵያ እንግዲህ ኢትዮጵያ ላይ ህክምና መደረግ የማይችሉ ትሪት መደረግ የማይችሉ ለማይችሉ ኬዞች ወደዚህ መጥተው ህክምና ሲያገኙ ምን አይነት ዋጋ መሰጠት አለበት በሚለው ዙሪያ የሀገራችንን ሁኔታ ከዶላር ጋር የተያይዞ ያለውን ነገር ሁሉንም ለቶፕ ማኔጅመንቱ አስረድቼ ስፔሻል የሆነ ፕራይስ ነው ኦፈር የምናደርገው። ስፔሲፊካሊ እነ ሜላትን እዚህ ከመጡ በኋላ እንዳልኩ የኪድኒ ትራንስፕላንት ሲሆን የተለያዩ ኮምፕሊኬሽኖች ሊኖሩ ይችላሉ። ሆስፒታል የሚቆዩበት ጊዜ ይረዝማል እና ያንን ፎሎ አፖች ሲኖሩ ፎሎ አፖች 2-3 ነው እና ከዛ በኋላ አይፈቀድም። እኔ ዶክተሩ ሜላት ፎሎ አፕ በሚያስፈልጋት ጊዜ እንዲያያት ለምሳሌ የሆስፒታል ስቴያቸው ከንቅለ ተከላው በኋላ 7 ቀን ነበርና ትርፍ ቀን ቢያስፈልግ እንድትቆይ ዲያሊሲስ 3 ዲያሊሲስ ነው የሚደረገው። ነገር ግን በተለያዩ ምክንያቶች መረዘም የሚችል ከሆነ ከ3 በላይ ሲሆን ያ ሁላ ወጪ ውስጥ እንዲካተት ሴፓሬትሊ ኮስት እንዳይደረግ በማድረጉ ዙሪያ ያው የተቻለኝን ለማድረግ ሞክሬያለሁ። እንደምታውቀው የፕራይቬት ሆስፒታል ነው። ሙሉ በሙሉ በነፃ ማድረጉም ከእንትኑ አንፃር አይደለም። ነገር ግን በተቻለ መጠን ከማስቀነስ ዲስካውንት እንዲደረግላት ከዛም ደግሞ ተያያዥ ነገሮች ኖሩ ያለ ክፍያ እንዲደረግ እንዳልኩ ትርፍ ዲያሊሲስ ሲኖሩ ፓኬጅ ውስጥ ራሱ እንዲገባ የተወሰነ ኮንትሪቢዩሽን አድርጌያለሁ ብዬ አስባለሁኝ። ያው ከዛ ውጪ ግን እንግዲህ የኢትዮጵያ ሕዝብም ሜላት እንዳረችው ኤርትራውያንም ኢትዮጵያውያንም አግዘዋት እነሱ ባገዟት ነው ለመታከም የቻለችው። እኔም በዚህ አጋጣሚ ከፈጣሪ ቀጥሎ ጋሽ ፍቄን እንዲሁም ኢትዮጵያውያን ሙሉ ኤርትራውያን የረዷትን ማመስገን እፈልጋለሁ። በነገራችን ላይ አጋጣሚ ሜላትና ጋሽ ፍቄ መግለጫው በተሰጠበት ቀን እኔም ነበርኩኝ ዛኔ ይሄ መግለጫ በተሰጠበት ቀንና የሷን ስሜት እዛው በቀጥታ ከተከታተሉት መካከል ከጋዜጠኞች ውስጥ አንዱ ነበርኩ። አረሳውምና ፈጣሪ ለዚህ ቀን ስላበቃሽ በእውነት እኔ በግሌ እንኳን ደስ አለሽ ማለት ፈልጋለሁ። ሜላት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ልጅሽ ሴት ነች ወንድ ነው? ወንድ ነው። ወንድ። ማን አልሽው ስሙን? እንግዲህ እኔ ያልኩበት የራሴ ሪዝን አለ። ያው ዘሚካኤል ነው ስሙ፣ ትክክለኛ ስሙ። በህዳር 12 ነው የወለድኩት። ዓመቱ ሚካኤል ግን እኔ ባርኮናል ነው የምለው። ዘሚካኤል ባርኮናል ነው። ዘሚካኤል ትክክለኛ ስሙ ሲሆን የቤት ስሙ ያው በባርኮናል ነው የምንጠራው እኮ። በቤት ስሙ ነው የምትጠራው አንቺ? እኔ በቤት ስሙ አንድ ላይ ይሄዳል ማለት ነው። ለማንኛውም እንግዲህ ቤታችሁ ውስጥ በጣም ትልቅ ደስታ የገባ ይመስላል። ወላጅናትሽ እህትሽም ከነ መስጠቷ እንዲሁም ባለቤትሽም በአጠቃላይ በጣም ትልቅ ደስታ እንደገባ እናስባለን። እንግዲህ ከዚህም በላይ ደግሞ ጤናማ ሆነሽ በሌሎች መስኮች ደግሞ ውጤታማ ሆነሽ እንደምናይሽ ተስፋ እናደርጋለን። በመጨረሻ የምታመሰግኙ ሰው መቼም አታጪም። እሱን እድል እንስጥሽና እናብቃ። እሺ፣ ያው እንግዲህ ሁላችሁንም አመሰግናለሁ። እናንተም ማስባችሁኝ አስተዋሳችሁኝ ፈልጋችሁኝ እንግዲህ ምን ላይ ነሽ ያለሽው ብላችሁ ስለጠይቃችሁኝ በቅድሚያ እናንተም ማመስገን ፈልጋለሁ። ከዛ በመቀጠል እንግዲህ ሙሉ የኢትዮጵያን ሕዝብ ወደ ኤርትራውያን ሁሉንም ማመስገን ፈልጋለሁ። እንዲሁም ቲክቶክ ላይ ቤታቸውን ከፍተው ሲያስተናግዱ ሲረባረቡልኝ ለነበሩት ሙሉ ለሙሉ እንግዲህ ማመስገን እፈልጋለሁ። ከዛ በመቀጠል እንግዲህ ያው ታውቃላችሁ ሁላችሁም ይሄ ህክምና ምን ያህል ወጪ እንደሚያስወጣ ምን ያህል ዋጋ እንደሚያስከፍል ሁላችሁም የምታውቁት ነው ብዬ አስባለሁ። እንግዲህ ተሽሎኝ ወደ ሀገሬ መመለስ የማይቀር ጉዳይ ነውና
እንግዲህ ስገባ የምትችሉ ውድ ኢትዮጵያውያንና ኤርትራውያን በዚህ አጋጣሚ እንግዲህ ቲክቶክን አይ ቲንክ ያሰራኛል ብዬ አስባለሁ። ፕሮሞሽን እንድሰራ የምትፈልጉ እንግዲህ ለመድኃኒትም እንደ በፊቱ እርዳታ አውጥቼ እንዳልጠይቅ የምትፈልጉ ሰዎች ካላችሁ እንድታሰሩ በዚህ አጋጣሚ መጠየቅ እንፈልጋለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እናመሰግናለን። እንደዚሁም እንደ መጨረሻ አወቀ የምትለው ነገር ካለ? ታንኪዩ ስዩም። ያው ሜላት ብለዋለች። እናንተም ፈልጋችሁ እንግዲህ አድርጋችሁ ስለጋበዛችሁን ከልብ እናመሰግናለን። ከዛ በተረፈ ሜላት እንግዲህ ታክማ እንድትድን ኮንትሪቢዩት ላደረጉ ሁሉ በፈጣሪ ስም ታንኪዩ ማለት ፈልጋለሁኝ። ጋሽ ፍቄንም ነፍሳቸውን ይማርልን። ትልቅ አራያ ነው። ለዛም ነው እንትን ማድረግ የፈለግነው። ጋሽ ፍቄን ነፍሱን ይማርልን። ጋሽ ፍቄንም ኢትዮጵያውያን ኤርትራውያንን ከልብ እናመሰግናለን። ታንኪዩ ስዩ። እሺ ሜላት የምትይው ነገር አለ መሰለኝ። ከይቅርታ ጋር አንድ ያላነሱት ግለሰብ አለ ነው መጨረሻ ላይ ያነሳዋለሁ በማለት ነበር ነው። እሺ እድሉን ከሰጣችሁ መናገር እችላለሁ? ትችላለሽ። መልካም። ነፍሱን ይማረውና አርቲስት ጋሽ ፍቄ እንግዲህ ያንን ገንዘብ ካበረከተልኝ በኋላ አስታውሳለሁ እስር ቤት ሆነው አለች እኔ ረከባለሁ ካንተ ቀጥሎ በማለት አቶ ከተማ ከበደ የኪኪ ህንጻ ባለቤት እሳቸውም ትልቁን ድርሻ እኔ ላይ ተወጥቷል ብዬ አስባለሁ። ብዙ ያልተነገረላቸው አባት ናቸው። በዚህ አጋጣሚ በጣም ማመስገን እንፈልጋለሁ። እግዚአብሔር ያክብርልኝ። አቶ ከተማ እየሰሙኝ ካለ እንግዲህ እኔ በጣም በጥሩ ጤንነት ላይ ይገኛለሁ። እናንተም እንግዲህ እንድታመሰግኑልኝ እፈልጋለሁ። እንዲሁም ደግሞ ያቺ ባዳም ሆስፒታል ሰራተኞች ሙሉ ለሙሉ እሺ፣ እጅግ ከልብ እናመሰግናለን ለነበረን ቆይታ። በሰላም ወደ ሀገርሽ ተመለሺ። ሁላችሁንም እንደዚሁም አወቀንም ለነበረን ላስተዋወቀው አንተም ሚና ከፍተኛ ነው። ወደ ህብረተሰቡ እንዲደርስ ስላደረከው ነገር እናመሰግናለን። መልካም ጊዜ ባላችሁበት። አሜን። እኛም እናመሰግናለን። ውድ አድማጮቻችን ቀደም ሲል እንግዲህ የሰማችሁት ቆይታ ከሜላት አሰፋ ጋር የተደረገውን ቆይታ ነበረ። አሁን በጣም በመልካም ጤንነት ላይ እንደምትገኝ እዛው ቱርክ ነው ያለችው። በመልካም ጤንነት ላይ እንደምትገኝ ተናግራለች። እንደዚህ ያሉ ስኬቶችን እየሰማን ነውና እኔ በጣም ደስ ብሎኛል። ከዚህም ቀደም አንዲት ሴት እንደዚሁ ከካንሰር ሂል አድርጋ በጣም በቃ ልብ የሚነካ ነበርና ሰዎች ከከባድ ህመም እሱን ቻሌንጅ አድርገው ከሱ ጋር በደንብ ፈተና ገጥመው አሸንፈው ህይወታ ሰርቫይቭ ማድረግ ሲችሉ እጅግ በጣም የሚያስደስት ነገር ነው። በእርግጥ እግዚአብሔርም ፈቃድ ታክሎበት ነው። ግን ደግሞ የሰዎቹ ጽናትና ብርታት ትልቅ ቦታ ይኖረዋልና በጣም ደስ የሚል ነገር ነው። በነገራችን ላይ አቶ ከተማ ከበደ ብላለች አይደል? ቅድም ብዙ ጊዜ የእሳቸው ስም ከዚህ አይነት ነገር ጋር ይነሳል። ያው ሀብት ሰጥተውም ሀብቱን ደግሞ እንደዚሁም ደግሞ ማካፈል በእንደዚህ አይነት ነገሮች ላይ መሳተፍ ይሳተፋሉ ብዙዎች። እሳቸውም በፊት ለፊት አይነት ነገር እንጂ በጀርባ ብዙ ነገር እንደሚያደርጉ አርቲስቶችም ጭምርን በመርዳት ከአርቲስቶች ውጭ ያሉትን በተለያየ መልኩ ስለመሰማ ነው የእሳቸውን ስምና በእውነት በጣም ሊመሰገኑ ይገባል ለማለት ነው። ይቀጥሉበት እንግዲህ ላደረጉት በጎ ነገር እሳቸውንም እናመሰግናለን። እንግዲህ በጣም እየተዟዟረ አሁንም ስሙ እየተነሳለት ያለው ታላቁ አንጋፋው ከያኒ አሁን በህይወት በመሃላችን የማይገኘው ፍቃዱ ተክለማርያም እንደዚሁ ምስጋናውን ይወስዳል እንግዲህ ብለን እናስባለን። እሱ ያለበት ስፍራ የተሻለ ነው ብለን እናስባለን። ግን ያደረገው ነገር ከሰው ልጅ በላይ ነው፣ ከሰው አቅም በላይ ነው። ምንም ጥርጥር የለውም። አንተ በዛው ሁኔታ ውስጥ ተገኝተህ ተጨማሪ ነገር ያስፈልጋል። አንተም ጭራሽ ካለው ላይ አንስተህ መስጠት በጣም አስደናቂ ነው። እሱ ያለበትን የእድሜ ስታተስ ነው የተመለከተው። እንደው ዝም ብዬ ስገነዘበው ያለበት እድሜ አለ፣ የቆየው እድሜ አለ፣ የሷ ልጅነት አለና የሷን ልጅነት አስቀደመ እና በጣም የሚገርም ሞራል ነው። እንዲህ ያለ ሰውነት በጣም አስደናቂ ነው። አንዳንዶች እስኪደነግጡ በተወሰነ ደረጃ እንዴ ለምን እስኪሉም ድረስ እኮ ነው አይደለ? ለምንድን ነው ለሱ የተዋጣውን ለምንድን ነው ለሌላ ሰው እንዲሰጥ የሚያደርገው የሚል ቅያሜ ሁሉ እስከ መፍጠር ደርሶ ነበረ። ያው በሰውኛ አንዳንድ ሰው አሁን ለምሳሌ ለሱ ያዋጣና ወደ ሌላ ሰው የሄደበት ይመስለዋልና ለምን ብለው የጠየቁ ሁሉ ነበሩ። ግን የሱ መስጠት በጣም የሚያስደስት ነበረ። ትክክል እንደሆነ አሳይቷል። እሱ አልፎ ስሙ ተነሳ። በመልካም ደስ ይላል።